ይህ እኛ የምንኖርበት አጥናፈ ዓለም ነው። ነገር ግን ጉዳዩ የተፈጸመው ፀሐይ ካለችበት ትንሿ ምድር 47 ሚሊዮን የብርሃን ዓመት ርቆ የሚገኘው የሳውሮን አይን ጋላክሲ ውስጥ ነው። በዚህ ጋላክሲ ውስጥ ሻሮን የተባለ ፕላኔት ላይ ሰዋውያን ይኖራሉ። ስልጣኔያቸው ሁለተኛ ደረጃ ላይ ነውና። ለጊዜ መንገደኞች ሳጎዝ ዌስት መንኮራኩር 215 ተሳፋሪዎች ወደ መንኮራኩሩ እንዲገቡ እናሳስባለን። የመንኮራኩር መነሻ 2024 መድረሻ 2544። For time travelers, we urge South. የስፔስ ስቴሽን ላይ ሆነው የማራ አባት እናትና ማራ መንኮራኩራቸውን ይጠብቃሉ። አባትየው እናትየውን አቅፎ ያባብላታል። አባት አይዞሽ እንግዲህ ሺሂቫ ያለው ነው የሚሆነው። እናትየው ምን ብበድል ነው የቱ ጋር ነው የሳትኩት? አባትየው ይህ ካንቺ ጋር የሚያያዝ ነገር አይደለም፣ የማራ ውሳኔ ነው። ወደ ኋላ ዞሮ ማራን ጠቀሳት። ማራ ሻንጧን ይዛ ተጣጋቻቸው። አባትየው አቅፏቸው መቀመጫው ላይ ቁጭ አሉ። አባት ምንም ቢሆን የእናትሽን ልብ በዚህ ደረጃ ማሳዘንሽ ተገቢ አይደለም። እናት ማሳዘንና ማድማት ይለያያል። ከቃል መውጣት ማሳዘን ነው፣ መበደል ማሳዘን ነው። በህይወት ያለው ቤተሰቤን እስከ ዘላለሙ አልለይም ብሎ መኮብለል ማዘን አይደለም። የእናት ወድ እንጂ ቃላት አይገልጹት። ማራ አይኗን ባዝሎ እናንተ ቤተሰቦቼ እኮ ናችሁ፣ የእምነቴ መሰረቶች። አላማሽን ለመኖር እንዳትተኝ ብላችሁ ፍላጎቴን ስታውቁ ለምን ታስጨንቁኛላችሁ? ወዳልታወቀ ወደፊት መሄድ ከባድ ሆኖ ሳለ የእናንተ ድሮ የኔ ነገ አጸጻች ለምን ይሆናል? አባት ተይ እንጂ ያንቺ ነገ እኮ ለኛ 300 ዓመት ነው። ወደፊት ለብቻሽን ከምትናፍቂ ዛሬን ለምን አብረን አንኖረውም? አሁንም ጊዜው አልረፈደም። ማራ እልፍ ጊዜ አውርተንበታል እኮ አባዬ። ዘመኑ ከኔ ማንነት ጋር አንድ አይደለም። ወደፊት እጄ ራሴን ካልፈለኩ የባከነ እድሜ ነው የሚኖረኝ። ጊዜ መቅደም ቢቻል እድሜ ነው። አባት አይኑን ጨፈነ፣ እንባ ከአይኑ ላይ ፈሰሰ። ማራ ሁለቱንም አቀፈቻቸው። የተርሚናሉ ድምጽ መጮህ ጀመረ። ለጊዜ መንገደኞች ሳማቡ መንኮራኩር 135 ተሳፋሪዎች ወደ መንኮራኩሩ እንዲገቡ እናሳስባለን። የመንኮራኩር መነሻ 2024 መድረሻ 2324። እናት ለቅሷ ጨመረ። ማራም አልቻለችም። ማራ እማዬ እወድሻለሁ እናት መናገር አቅቷት እንኳን አዘነች። ማራ ሁሉንም ቪዲዮዎች አስቀምጪልኝ አደራ። በየዓመቱ የተፈጠረው ነገር ንገሪኝ። እናት እያነባች የእሽታ ምልክት ሰጠቻት። አባትም ማራን አቀፋት። ለመግባት 360 ሰከንድ። ማራ ቦርሷን ይዛ መንኮራኩር ውስጥ ገባች። ቲኬቷን ይዛ እያነበበች ወደ አንድ ወንበር ተጠጋች። የመንኮራኩሩ ድምጽ እንደምን ኖራችኋል የተወደዳችሁ መንገደኞች? ይሳማሙ ጊዜ መንገድ ነው። ጊዜ መንገዳችንን ስለመረጣችሁ እናመሰግናለን። Dear passengers, this is Samabu Timeways. We want to thank you for choosing Samabu Timeways. ይህ የወሰናችሁት ውሳኔ ምናልባትም የህይወታችሁ ትልቁ ውሳኔ ነው። ወደፊት ለመኖር ስለወሰናችሁ እንኳን ደስ ያላችሁ። መነሻችን ሳውሮን አይን ጋላክሲ ሻሮን ፕላኔት 2025 ሲሆን የሳውሮን ጋላክሲ ብላክ ሆልን 3 ጊዜ እንዞረዋለን። ከዛም መድረሻችን ሳውሮን አይን ጋላክሲ ሻሮን ፕላኔት 2325 ይሆናል። መልካም ወደፊት። We congratulate you for choosing to live in the future. Our stop is in the Sauron Eye Galaxy, Charon Planet 2025, and our destination is Charon Eye Galaxy, Charon Planet 2325. We hope you have a great future. Please fasten your seatbelts. We will have to slow down a little bit from the speed of light and may እባካችሁ ቀበቷችሁን አጥብቁ። ፍጥነታችንን ከብርሃን ፍጥነት በጥቂቱ አዘግይተን ማድረግ ያለብን ሲሆን ምናልባትም የተወሰነ ማዞር፣ መደንዘዝ እንዲሁም ማንቀላፋት በተደጋጋሚ ሊያጋጥም ስለሚችል ለመረጋጋት ይሞክሩ። 5 5 4 4 3 3 2 2 1 1. ወዲያው መንኮራኩሩ ይቆምና ወደ ሻሮን ፕላኔት ይጠጋል። ማራ ደክሟት አይኗን ስትከፍት የሚከተለውን ድምጽ ማስተጋባት ይጀምራል። የተወደዳችሁ አሁን በዚህ ሰዓት የሳውሮን አይን ጋላክሲ ሻሮን ፕላኔት 2325 ደርሰናል።
እንኳን ከ2025 ወደ 2325 በሰላም ደረሳችሁ። This is the planet Charon 2325 of the Charonii Galaxy. 亲爱的朋友们，这里是沙朗之眼星系的沙朗2325星球。 ማራ ከጊዜ መንኮራኩር ወንበር ላይ በቀስታ ቀበቶዋን ትፈታለች። ወርሳዋን ይዛ ለመውረድ የተወሰነ እንደሄደች መንኮራኩሩ አጠገብ ከፍተኛ ፍንዳታ ይከሰታል። የመንኮራኩሩ ኮሪደር በጭስ ይሞላል። አካባቢው ሙሉ ለሙሉ በጭስ ይታፈናል። ከውጭ ከፍተኛ የሆነ ጫጫታ ይሰማል። በጭስ በታፈነው መንኮራኩር ውስጥ ማራ በትግል በመስኮት በኩል ታያለች። ራሷን የመሰሉ ሰዎች የተቃውሞ ቢልቦርድ ይዘው ሲጮሁ አይታ ከዛ ቀረች። የጊዜ ፈጂዎች አለመኖር ይብቃ ሲሉ የተቀሩት ይብቃ ይላሉ። የትላንት ሰዎች ዛሬን መቀለባቸው በእኛ ላይ መሆን የለበትም ሲላሉ፣ የሰላማዊ ሰልፍ ጀሌዎቹ የለበትም ይላሉ። እነሱም አካባቢ አድማ በታኞች ነገሩን ለማረጋጋት ይሞክራሉ። እነሱ መካከል የተወሰኑ ተቀጣጣዮች ወደ መንኮራኩሩ ይወረውራሉ። ወዲያው መንኮራኩሩ በር ተከፈተና አድማ በታኞቹ ወደ መንኮራኩሩ ውስጥ በፍጥነት ገቡ። ማራን በፍርሃት ጭልፍት ብላ ተሸሽጋ አገኟት። አድማ በታኙ ነይ ቶሎ ብለን እንውጣ